ሰላም እንደምን አላችሁ? የብርሃን አካዳሚ የዩቲዩብ ቻናል ተከታታዮች፣ ዛሬ ደግሞ ይዤላችሁ የመጣሁት በዛሬው ቪዲዮ የምናያቸው እነኚህን ሶስት ፊደሎችን ይሆናል። ሶስት አልኩኝ፣ ሁለት ፊደሎች፣ ምክንያቱም እነንና እኘን ነው ዛሬ የምናየው። ከዚህ ቀደም ባየነው ቪዲዮ በሁለት ፊደሎች ቃላቶችን እየመሰረትን ባለ ሁለት ፊደል እና ባለ ሶስት ፊደል ቃላቶችን እየመሰረትን አይተን ነበር አይደል? ረንና ፈንታ አስታውሱ እንደሆነ፣ ካላያችሁ ደግሞ ለማየት ትችላላችሁ ማለት ነው። ዛሬ ደግሞ እነዚህን ሁለት ፊደሎች እንከልስ ይሆናል እናያለን ማለት ነው። ተከታተሉኝ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። አንዴ እንቁጠረው። ነ፣ ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። ከነ እስከ ኖ ድረስ በዚህ መንገድ ማየት እንችላለን። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ ብለን አየናቸው ማለት ነው። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ። እናንተም አዲስ ከሆናችሁ ለነዚህ ፊደሎች አብራችሁን እያላችሁ ተለማመዱ። እቺ ፊደል ደግሞ ማናት? ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ። አያችኋቸው? ቀላሎች ናቸው አይደለ? እስቲ አንድ ላይ እንቁጠር። ኘ፣ ኙ፣ ኚ፣ ኛ፣ ኜ፣ ኝ፣ ኞ ብለን አየን ማለት ነው። እሺ፣ በጣም አሪፍ። እነዚህን ፊደሎች ካየን በኋላ ምን እናድርግ? በእነዚህ ፊደሎች እና ከዚህ ቀደም ባየናቸው ፊደሎች በአንድ ላይ በማድረግ ቃላትን እንመሰርታለን ማለት ነው። እሺ፣ የመጀመሪያ የምንመሰርተው ባለ ሁለት ፊደል ቃላቶችን ነው። ባለ ሁለት ፊደል ቃላት ስንል ሁለት ፊደሎችን ብቻ በመጠቀም የመጀመሪያው ፊደል ነጋ፣ ነጋ፣ ነጋ የሚል ቃል መሰረትን ማለት ነው። ሁለተኛው ፊደል ሁለተኛው ቃል ነካ፣ ነካ፣ ነካ የሚል ቃል አገኘን። ነጣ፣ ነጣ፣ ነጭ፣ ነጭ፣ ነጭ የሚል ቃል አገኘን። ነባ፣ ነባ የሚል ቃል አገኘን። ነሳ፣ ነሳ የሚል ቃል አገኘን። ነች፣ ነች የሚል ቃል አገኘን። ኑግ፣ ኑግ የሚል ቃል አገኘን። ኑግ። አሁን ደግሞ ነኝ፣ ነኝ የሚል ቃል አገኘን። ነኝ። ነገ፣ ነገ የሚል ቃል አገኘን። ናት፣ ናት፣ እሷ ናት፣ ናት እንላለን አይደለ? ገኒ፣ ገኒ የሚል ቃል አገኘን። ጋን፣ ጋን የሚል ቃል መሰረትን። ንብ፣ ንብ የሚል ቃል መሰረትን። ተኛ፣ ተኛ የሚል ቃል አገኘን። እኛ፣ እኛ የሚል ቃል አገኘን ማለት ነው። አሁን አንዴ እንድገማቸው እንድናስታውሳቸው። ነጋ፣ ነጋ፣ ነካ፣ ነካ፣ ነጣ፣ ነጣ፣ ነጭ፣ ነጭ፣ ነባ፣ ነባ፣ ነሳ፣ ነሳ፣ ነች፣ ነች፣ ኑግ፣ ኑግ፣ ነኝ፣ ነኝ፣ ነገ፣ ነገ፣ ናት፣ ናት፣ ገኒ፣ ገኒ፣ ጋን፣ ጋን፣ ንብ፣ ንብ የሚል ተኛ፣ ተኛ፣ እኛ፣ እኛ የሚል ቃል አገኘን ማለት ነው አይደለ? እሺ፣ በጣም አሪፍ። አሁን ደግሞ ምን እናድርግ? ባለ ሶስት ፊደል ቃላቶችን ደግሞ እንመስርት አይደለ? ባለ ሶስት ፊደል ቃላቶችን ደግሞ በዚህ መንገድ እናያቸዋለን። ነገሰ፣ ነገሰ፣ ነከሰ፣ ነከሰ፣ ነከረ፣ ነከረ ብለን አየን። ነተበ፣
ነተበ የሚል ቃል አገኘን። ነጥብ የሚል ቃል አገኘን። ነጋሽ የሚል አገኘን። ነካሽ የሚል ቃል አገኘን። እናኑ የሚል ቃል አገኘን። እናኑ ተናኘ የሚል ቃል መሰረትን። ትንኝ የሚል ቃል መሰረትን። አሁንም ጦስኝ የሚል ቃል አገኘን። ሰኞ ብለን መሰረትን። ተገኘ የሚል ቃል አገኘን። አሁንም አገኘ የሚል ቃል አገኘን። አኘከ የሚል ቃል መሰረትን። ተኙ የሚል ቃል አገኘን ማለት ነው። እሺ በክፍል 1 እና በክፍል 2 ይሄ ክፍል 2 ነው። በክፍል 1 ያየናቸው አሉ። ከዚህ ቀደም የሰራሁላችሁ ቪዲዮዎች አሉ። እነሱንም አንድ ላይ እልክላችኋለሁ ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ከዚህ ቀደሙ የጻፋችሁ እየተለማመዳችሁ ቴሌግራም ላይ ትልኩልኛላችሁ። የከበዳችሁን ማስረዳት ያለብኝን ደግሜ ያስረዳችኋለሁ ማለት ነው። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱልኝ። መልካም ጊዜ ይሆንላችሁ። ሰላም ሁኑ።